ባለን ነገር ብለን ነው። ስለዚህ እስከ ሌሊት ይቀጥላል። በነገራችን ላይ ዳኒ በርዝዴይ ይቻላል? እስኪ በርዝዴይ እስኪ ያው እንግዲህ አቤኔዘር መሀላችን ተገኝቷል። እንኳን ደህና መጣችሁ። ሙሉ ስም ማን ነው? ስሜ አቤኔዘር ሰፈር ይባላል። ዛሬ ስንተኛ ዓመት ነው? 17። ለ17ኛ ዓመት እንኳን በሰላም አደረሰ በሉት እስኪ። መልካም ልደት። ከወላጅ እናትህ ጋር ነው የመጣኸው? ዛሬ እዚህ ልደትህን ለማክበር ምንድን ነው ያነሳሳ? እንዴት ወሰንክ? ያው ከዚህ በፊት 16 ዓመት ሙሉ ከጓደኞቼ እና ከቤተሰቦቼ ጋር ነው ማከብረው እና ዛሬ ደግሞ መቄዶንያ መጥቼ ከነሱ ጋር ለማክበር ፈልጌ እነሱን ለማሰብ። በጣም ደስ ይላል። በጣም ጎበዝ። ምንም እኮ አይሰማኝም ድምፅ። ድራመሬ ምን ነው እንዴ? ድራመሩ ለካ ሌላ ስራ ላይ ነው። እሺ። ወደፊት ምን ለመሆን ነው እንግዲህ እንደ እግዚአብሔር ፈቃድ? እኔ ጂኦሎጂስት። ዋው! እንዴት ወሰንክ? ያው ከድሮ ጀምሮም እንደዚህ የድንጋይ እንትን ነው የከበረ ድንጋይ ምናምን ነው እና ታለንት አለኝ ደመን በዘመድ አለ ምናምን በዛው ለመሆን ፈልጌ። ስለዚህ ኢትዮጵያ ደግሞ ብዙ የከበሩ ድንጋዮች ስላሏት እነሱ ላይ ጥናትና ምርምር ማድረግ እና እነዛን ለዓለም ገበያ በማቅረብ ትልቅ ገንዘብ እንድናገኝ ሁሉ ምክንያት ለመሆን እያሰብክ ነው። እንደ እግዚአብሔር ፈቃድ ያሳካል በሉት። በጣም ይሳካል እንዴ። ያው እንግዲህ ዛሬ 17ኛ ዓመቱን አጠገቡንና 16 ዓመት ሙሉ ከጓደኞቼ ጋር ከበርኩ። 17ኛውን እንግዲህ ከመቄዶንያ አረጋውያንና የአእምሮ ሕሙማንን በማሰብ ልደቴን ለማክበር ወሰንኩ ብሎ ነው የመጣውና ለአቤኔዘር ግን አቀባበል አሁንም ሳስቶብኛል። ድራመር ባክ አይ ዳኒ ቦይ ራሱ መልካም ልደት ይሁንልህ ዋው በጣም ደስ ይላል። ያው እንግዲህ ኬኩን ትቆርሳለህ። እንኳን ለ17ኛ ዓመት ልደት በዓል በሰላም አደረሰ ብለናል። ያው እህትና እናትህ ሊያግዙ ይችላሉ። እንኳን ተወለድክ በሉት በድጋሚና ከዛ ዋው ደስ ይላል። መቄዶንያን ጎበኘህ? ጎብኝቼ አላውቅም፣ ግን ለመጎብኘት እፈልጋለሁ። ከአሁን በኋላ ሄደህ መጎብኘት ይኖርብሃል። ሀሳብህና ውሳኔ በጣም ደስ ይላል። እርግጠኛ ነኝ የወላጅ እናትና የእህትህ ጥቆማ መሆን አለበት። አለበት። ስለዚህ አንተም ሄደህ እንድትጎበኝ እንላለን።